በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ የኃያሉ እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት የበኩራት የቃል ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ፈጽሞ ወደድና እስከ ሞት ድረስ ባፈቀረን በአንያው በጌታችን መድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ በያለንበት ሰላም እግዚአብሔር ይብዛላችሁ እያልኩኝ እንኳን ለዐቢይ ጾም በሰላም በጤና በፍቅር አደረሳችሁ አደረሰን እያልኩኝ ጾም ምንድነው? ለምንድነው የምንጾመው? ዐቢይ ጾም ለምን ተባለ? የመጀመሪያ ሳምንት ዘወረደ ብለን እንጾማለን። ለምንድነው የሚለውን ከተማርኩት ላካፍላችሁ። በመጀመሪያ በቤተ ክርስቲያናችን የአዋቂ አጽዋማት የሚባሉ 7 የአዋቂ አጽዋሞች አሉ። ከሱ ደግሞ አንዱ ዐቢይ ጾም ተብሎ ይጠራል ማለት ነው። ዐቢይ ጾም፣ ጾመ አርባ፣ ጾመ ሆዳዴ እየተባለ ይጠራል ማለት ነው። ለምንድነው የሚለውን አብረን እናያለን። ጾም ማለት በመጀመሪያ መተው፣ መጠበቅ፣ መከልከል ማለት ነው። አንዱ በመጀመሪያ ቤተክርስቲያናችን ባስቀመጠችልን ስርዓት ለተወሰነ ሰዓታት ከእህል ከውሃ ተከልክለን የምንቆይበት፣ ሌላኛው ደግሞ ጾሙ እስከ መጨረሻው እስከሚፈጸም ድረስ ደግሞ እንስሳ ውጤት የሆኑ ምግቦችን የምንከለከልበት፣ ያው በጾም ጊዜ ደግሞ የምንመገበው ያው አባቶቻችን እንደሚያስተምሩን የቻለ የተወሰነ ማለት ነው እናደርጋለን። እሺ ዐቢይ ጾም የተባለበት ምክንያት ለምንድን ነው? ከ7ቱ አጽዋማት አንዱ ዐቢይ ጾም፣ ጾመ ሆዳዴ፣ አርባ ጾም፣ ጾመ ኢየሱስ እያልን እንጠራዋለን። ለምንድነው ዐቢይ ጾም ተብሎ የሚጠራው ካለን ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ባለቤቱ የጾመበት ጾም ስለሆነ ዐቢይ ጾም ይባላል። ጾመ ሆዳዴ ይባላል። ከሌሎች አጽዋማት ደግሞ 55 ቀን የምንጾሙበት ጾም ስለሆነ ዐቢይ ጾም ተብሎ ይጠራል ማለት ነው። በነገራችን ላይ አርብና ረቡዕ ከሱ በብዛት በዓመት ከሱ የበዛ እንጾማለን። ነገር ግን ዐቢይ ጾም የተባለበት ምክንያት ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ባለቤቱ የጾመበት ጾም ስለሆነ ዐቢይ ጾም ተብሎ ይጠራል። ጾመ ሆዳዴ ተብሎ ይጠራል። ጾመ ኢየሱስ ተብሎ ይጠራል። ራሱ ጌታችን የጾመበት ስለሆነ አርባ ጾም ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ 40 ቀን 40 ሌሊት የጾመበት ስለሆነ ማለት ነው 40 ጾም እየተባለ ይጠራል ማለት ነው። የመጀመሪያ ሳምንት የመጀመሪያ እሁድ ምን ተብሎ ይጠራል? ሰንበት ዘወረደ ብለን እንጠራዋለን። ዘወረደ ብለን እንጠራዋለን። ለምንድነው ዘወረደ የተባለው? እናያለን አብረን ማለት ነው። ዘወረደ ተብሎ ይጠራል። ጾመ ሕርቃል ተብሎ ይጠራል። ሙሴኒ ወይ ደግሞ ጾመ ሙሴ ደግሞ ተብሎ ይጠራል ማለት ነው። ለምን ዘወረደ የተባለ እናያለን። ዘወረደ ማለት በቀጥታ በቃል ሲተረጎም የወረደ ማለት ነው። ይህንም በሚስጥሩ አምላክ ወልደ አምላክ ጌታችን ኢየሱስ ክርስቶስ ለቤዛ ዓለም በቅዱስ ፈቃዱ ሰው ሆኖ ከሰማያት ሰማይ ከባህር ልዕልናው በትሕትና ወርዶ ከቅድስት ድንግል ማርያም መወለዱን የሚያመለክት ይህን የሚታወስበት የሚወሳበት የዐቢይ ጾም አንደኛው ሳምንት ነው። በዮሐንስ ወንጌል ምዕራፍ 3:13 ያለው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማይ ወርዶ ከድንግል ማርያም መወለዱን የሚታወስበት ስለሆነ ዘወረደ እያልን እንጠራዋለን። የመጀመሪያ ሳምንት ከሰማይ ከወረደ በቀር ወደ ሰማይ ወጣ የለም እንደሚለው በቅዱስ ዮሐንስ ወንጌል ማለት ነው። ሁለተኛ ደግሞ ምን ተብሎ ይጠራል? ጾመ ሕርቃልም ትባላለች። ያቺ ሳምንት ያቺ የመጀመሪያዋ ሳምንት ማለት ነው። ጾመ ሕርቃል ማን ነው? ሕርቃል ለምንስ ጾመ ሕርቃል ተባለ? ሕርቃል በስሙ የተሰየመበት ንጉስ ነው። በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉስ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግስት ኤለኒ በሰራችውን ቤተ መቅደስ ውስጥ ሲገባ ንግስትዋ በክብር አስቀምጠው የነበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልን እንደ ፀሐይ ሲያበራ አገኘው። ቢነካው አቃጠለው። ዲያቆናቱ አሸክሞ ሌላውን ንዋያተ ቅድሳት ዘርፎ 60,000 የሚደርሱት አቁስሎ
ገድሎ 3000 የሚሆኑት ደግሞ ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚህ ጊዜ ከጦርነት ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰባስበው ከ14 ዓመት በኋላ በ628 ዓመተ ምህረት ጩኸታቸውን የደረሰባቸውን በደልን ለክርስቲያኑ የሮም ንጉስ ሕርቃል የሮም ንጉስ የነበረ ማነው? ሕርቃል ይነግሩታል። እርሱም ሐዋርያት ሰውን የገደለ እድሜውን በሙሉ ይጾም ስላሉ እንዴት ላድርገው አላቸው። እነሱ ደግሞ ምን አሉት? የሰው እድሜ 70 ቢበዛ 80 ነውና እኛ እንጾማለን ብቻ አንተ አምጣልን ብለው ነገሩት ማለት ነው። እንደዚህ ሲሉት እሱ ደግሞ የተባለበትን አደረገ። ያ የተማረከ ሁሉ አስመለሰላቸው ማለት ነው። ከዛ በኋላ እነሱ ደግሞ በሳምንቷ ማለት ነው በ5 ቀኗ ተከፋፍለው ስለጾሟት ጾመ ሕርቃል ተብላ ትጠራለች ማለት ነው። እኛ ደግሞ ለሀገራችን ለቤተክርስቲያናችን እያሰብን እንጾማታለን ማለት ነው። ሌላ ደግሞ ሙሴኒ ተብሎ ይጠራል። ሙሴኒ የተባለበት ምክንያት በዚህ ሳምንት በመጀመሪያ የሰኞ እዝል ከመዝ ይቤ ሙሴ ጸአቱ እይንት ሙሴ ከከተማ መውጣቱ እንደዚህ ነው ስለሚል እንደዚሁም የዚህ ዕለት ማለት የሰኞ አቡን ሙሴኒ በውስጥ ኦሪት ምድር ሰናይት እያለ የሙሴን ታሪክ ስለሚያጠቃቅስ ሳምንቱ ሙሴን የተባለ ነቢያትም 40 ቀን ጽመው ካለፉ በኋላ የሙሴ ሕግና ትንቢት ነቢያት ፈጻሚ የሆነ አምላካችን ኢየሱስ ክርስቶስ እንደነሱ 40 ቀንና 40 ሌሊት መጾሙን የሚያስታውስ ነው። ዘጸአት ምዕራፍ 24 18 አንደኛ ነገሥት 19:8 ማቴዎስ 4:1-4 እናገኘዋለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በስጋ ሲመላለስ ነበር የነብያትን ቃላቸው ሊፈጽም እንጂ ልሽር አልመጣሁም እያለ ያስተምር ነበረ። ስለዚህ ነብያት አባቶቻችን ቅዱስ ሙሴ፣ ቅዱስ ኤልያስ፣ ቅዱስ እዝራ ቅዱሳን አባቶቻችን 40 ቀን 40 ሌሊት ጾመው በረከት አግኝተው ከዚያ በረከት ያገኙበት ነው። እሱ ደግሞ የነብያትን ቃላቸውን ፈጽሞ 40 ቀንና 40 ሌሊት ጾመዋል ጌታችን ማለት ነው። ስለዚህ መጀመሪያ ሳምንት የምንጾመው በዚህ ምክንያት ነው። ዘወረደ ብለን ከሰማይ መውረድን እያሰብን ጾመ ሕርቃል የምንለው ደግሞ እንደነገርኳችሁ ነው። ሙሴኒ የምንለው ደግሞ የሱን ቃላት የተናገረውን ስለሚዘየን በቤተ ክርስቲያናችን ይሄን እያሰብን እንጾመዋለን ማለት ነው። ከዛ ከቀጣዩ እግዚአብሔር አምላክ በእድሜ በጤና ካቆየን ከቀጣዩ እሁድ ነው የጌታችን ቅድስት ከሚል ጾመ ኢየሱስ ጌታችን የጾመውን ነው የምንጀምረው ማለት ነው። ጠቅላላ ጾሙ 55 ቀን ነው። 55 ቀን የሆነበት ምክንያት ጌታችን 40 ቀን 40 ሌሊት ብቻ ከጾመ ለምን 55 ቀን የምንጾመው የሚል ጥያቄ ሊነሳ ይችላል። አንዱ መጀመሪያ ሳምንት እንዳልኳችሁ እንጾመዋለን። መጨረሻ ሳምንት ደግሞ ጾመ ሕማማት ነው። ጌታችን የሚሰቀልበት የሚገረፍበት ያ ሁሉ ስለኛ የሚከፍልበት ሳምንት ነውና ያን እንጾማለን። ሌላኛው ደግሞ እኛ 5 ቀን ነው እንጂ ያው ቀዳሜና እሁድ አንጾምም። ያው በጠዋት ነው የምንመገበው ማለት ነው። በጠዋት ስለምንመገበው በ55 ቀኑ 15 ቀን ቀዳሜና እሁድ አሉ። ስለዚህ ያን ሆኖ ነው 55 ቀን እኛ የምንጾመው። ጌታችን 40 ቀን 40 ሌሊት ምንም ሳይቀምስ ነው የጾመው ማለት ነው። ስለዚህ በዚህ ምክንያት እንጾመዋለን። እንግዲህ የመጀመሪያው ሳምንት እሁድ ዘወረደ በመባል እንጠራዋለን። ሕርቃል በመባል እንጠራዋለን። ሙሴኒ በመባል ደግሞ እንጠራዋለን። እግዚአብሔር አምላክ ዘወረደ ብለን እንደጀመር ነው ሆሳዕና ብለን እንድንፈጽም እግዚአብሔር አምላካችን ይርዳን። ባለንበት ቦታ ሁሉ እግዚአብሔር አምላክ ይጠብቀን፣ የበረከት ጾም ያድርግልን፣ ጾመን ለማበርከት ያብቃን። ባለን በእግዚአብሔር አምላክ ይጠብቀን። ለሁላችንም ሰላማችሁ ይብዛልኝ። እኔ ባጎደልኩት ማንጠቁድም ባፈቅዱት አይታረምልኝ። አሜን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።